ሴትየዋ ናት አሉ። አንድ ረዳት የላትም፣ ግን ልጅ አላት። ለስሙ ግን ወልዳለች። ልጆቿ ስራ ይዘው ጉልት ቸርችራ ከሰል ሸጣ ያሳደገቻቸውን እናታቸውን ሲያልፍላቸው ረሱ። በደሳሳ ቤት ውስጥ እየኖሩ እኛ እናት ልጆች ደህና ናቸው ሲባል ምን ልጅ አለኝ? ዘመድም ወገንም ልጅም አባትም እህትም ወንድምም የኔ ሁሉ ነገር መድኃኔዓለም ብቻ ነው። እና አንድ ቀን የእኚህ እናት ቤት በላያቸው ላይ ክረምት መጣና ሊወድቅባቸው ደረሰ። በሰፈር ውስጥ ያሉ ጥቂት መንፈሳዊ ክርስቲያን ልጆች ሲያልፉ ሲያገድሙ ቤተክርስቲያን ደርሰው ሲመለሱ የእኚህን እናት ቤት የሚያዩና የሚያዝኑ በላያቸው ላይ ሳይወድቅ ማድረግ ብንችል ቤት ብንሰራላቸው እኛ ተማሪዎች ነን አቅም የለንም ብለው በእንጨት ድጋፍ አደረጉና ሊወድቅ የነበረውን ጎጆ ያዘመመውን ጎጆ ደገፉላቸው። ባዘመመው ሁለት እንጨት ደግፎ በያዘው ቤት ውስጥ እኛ እናት ግን የሚኖሩት ኑሮ የቤተ መንግስት ኑሮ ነው። አንድ ሰው የአበባ ምንጣፍ ላይ ተኝቶ የማያገኘውን እንቅልፍ እኚህ እናት በሰላም ይተኛሉ። እና አንድ ቀን ከሴትየዋ ቤት አጠገብ በዚህ ጋም የሚያምር ቪላ ቤት አለ፣ በዚህኛውም ጎን ጋር እጅግ በጣም የሚያምር ቪላ ቤት አለ። የዚህኛውም ቤት ሀብት ባለጸጋው ሰው የሚጸልየው እንደው የኔም ቤት ውበት እኮ የደበቀው የዚች ቡትቶ ሴትዮ እንደው እግዚአብሔር እንደው የሆነ ነገር አድርጎልኝ እንደው ጠቅልዬ ወደ ራሴ ባስገባኝ ሴትዮ እንደው መች ነው የሚሞቱት እያለ ይጸልያለኝ። ያኛውም እንደዛ ከሌለን ይፈልገናል እንዴ? በነገራችን ላይ ድሃ አይሰማም አይደመጥም። ታውቃላችሁ? የሌለው ሰው እውነት ተናግሮ ይደመጣል? እውነት ቢያወራ እንኳን አይሰማም። ባለጠጎች ፊት ለፊት የተሰበሰቡ ሰዎችን እዩዋቸው፣ ታዘቧቸው እስቲ። ባለጠጋው እየዋሸ እውነት ተብሎ ይነገርለታል አይደል? አቤት ሲወደስ የማያስቅ ነገር ተነግሮ ሲስቁለት አይታችሁ ታውቃላችሁ? በቃ ላለው ሰው ነው ሰው የሚስቁ። ለሌለውማ ማን ያዳምጦት? ህመሙን ማን ሰምቶት? ችግሩን ማን አዳምጦት? የውስጡን ብሶት ቁጭ ብዬ ላውራ ቢል የኔ ቢጤውማ አይሰማውም። እኚህን እናት ጎረቤት በዚህ ይጠላታል፣ በዚህም ያለ ጎረቤት ይጠላታል። የሚወዳት አማኑኤል ግን ያኖራታል። እኚህ እናት ምን ሆኑ መሰላት? መሽቶ ሲነጋ የቤታቸው ጣራ ከእርጅና ብዛት የተነሳ የተበሳሳ ነውና ተኝተው ቀና ሲሉ ሲነጋ በዛ በተበሳሳው እንትን ውስጥ ጨረር ይገባል፣ የፀሐይ ብርሃን። የኔ ጌታ ሞቴን በሚፈልጉ ጠላት መካከል ከበህ በሰላም አሳደርከኝ ይላሉ። በጠላት ተከብቤ ነጋልኝ። ሞቴን የሚፈልጉ አሉ፣ ውርደቴን የሚፈልጉ አሉ፣ እድሜ ጨመርክልኝ፣ ተመስገና ደግሞ ላመስግንሃ ምን እላለሁ አላማረርህም ይሉና በራቸውን አይደለም መስኮታቸውን ይከፍታሉ። ወደ ምስራቅ ወደ ፀሐይ መውጫ ወደዛ ይመለከቱና የኔ ጌታ ልጅ የለኝ የወላድ መካን፣ መጋቤ አንተ፣ ጠያቂ አንተ፣ ዘመዴ አንተ፣ ልብሴ አንተ፣ ጉርሴ አንተ፣ ሁሉ ነገር የሆንከው አንተ፣ ደግሞ አነጋህልኝ ተመስገን፣ ደግሞ ማንንም ጠይቆ ቁርስ ያበላኛል፣ አንተነ መጋቤና የጣዋት ቁርሴን አደራ ይሉታል መድኃኔዓለም። ልክ በሩ እንደተከፈተ በራቸው ላይ የሆነ ሰው ይመጣል። እማዬ ሁሉ ቀን ጠይቆታለሁ ብዬ እያሰብኩኝ አልሞላል ብሎኝ ዛሬ እንደው እግዚአብሔር ፈቃዱ ሆነና ልጠይቆት እቺን እስቲ ለጠዋት ቁርስ ይበሏት ይመርቁኝ ይላቸውና ይወጣል። በመስኮት ይጠይቁና በበር ይቀበላሉ። በትንሿ መስኮት የለመኑት ጌታ በትልቁ በር በረከት ያስገባላቸዋል። አይቸሩ መድኃኔዓለም ተመስገን፣ ፊቴን እንኳን ሳልታጠብ ቁርሴን አዘጋጀልኝ የኔ ጌታ ይሉና ፊታቸውን ታጥበው ጸሎታቸውን ጨርሰው አመስግነው የመጣላቸውን በረከት ይበላሉ። ጎረቤታቸው ደግሞ የማያኖሩ ናቸው ብያቸዋለሁ። እዛ ቤት ደግሞ ስትገቡ የማያስበላ በሽታ አለ። እንኳን ጮማውን ሊቆርጡ ጠጅ ሊጨልጡ ሽሮም አታስበላ በሽታ አለ። ስንመቀኝ እኮ ሳንበላው ልንሞት ነው። ለሰው ጉድጓድ ስንምስ በምቀኝነት በተንኮል በክፋት ዘመናችን እያለቀ ነው። እና ይገርማቸዋል እኚህ እናት ቤቱ አያዋቸው አይቀቡም፣ ግን የወዙ ናቸው። ማስላላቸው እግዚአብሔር ስላላቸው እና ሁል ጊዜ ግራ ይገባቸዋል። ወጥተው አይለምኑም፣ ግን ይበላሉ ይጠጣሉ። እኚህ ሴትዮ ቆይ ከየት አምጥተው ነው ይሞታሉ ብለን ስንጠብቅ ጭራሽ እያበቡ ጭራሽ እየፈኩ ጭራሽ እያማረባቸው ነገሩ ምንድነው ሚስጥሩ ምንድነው ካላችሁ እሱ ብቻ አንድ ቀን በመስኮት የምትጸልየውን ጸሎት ተሰማና ቆይ እቺን ሴትዮ ላሳፍራት በቃ በመስኮት እየጠየቀች በበር እየተቀበለች ነውና ይሄንን ነገር አዋርዳታለሁ አለች። በር ላይ ተደበቀች። መሽቶ ነጋ፣ መስኮቱ ተከፈተ። እማዬ እጃቸውን ዘርግተው ወደ ሰማይ መጸለይ ጀመሩ። ጌታዬ ዛሬም ነጋልኝ፣ እድሜ ተቀጠለልኝ፣ ሳይገባኝ የኔ ጌታ አመሰግናለሁ መድኃኔዓለም እያሉ ያመሰግኑትና በልማን ዘመድ አለኝ የቀን ውሎዬን የተለመደውን ቁርሴን ምሳዬን በላምጣ ይሉታል። የጠየቁትን ጥያቄ ሰምታ ነበርና ጎረቤትየው ከቤቷ የሞላ ነገር ነው በፔስታል አምጥታ በሯ ላይ ድብቅ አረገችና ጉዷል ያለች። ጸሎቱ አለቀ። መስኮቱ ተዘጋና ምኑ ተከፈተ። በሩ ሲከፈት
በር ላይ የሆነ የተቋጠረ በረከት በሆነ ላስቲክ አለ። መድኃኔዓለም ማለት እስከ ዛሬ ሰው ልከ ነበር የምታመጣው፣ ዛሬ ብለህ አንተ አመጣህ ማለት ነው። እስከ ዛሬ በሆነ ሰው ላይ ነበር ምልክልኝ፣ እንዴት ብትወደኝ ነው በሬ ላይ ደግሞ አምጥተህ የጠየቅኩትን ጥያቄ አስቀምጠህልኝ የሄድክ? ምስጋና ይድረስ፣ ሌላ ምሰጥ አንዳች ነገር የለኝ ብለው መሬት ላይ የነበረውን በረከት አፈፍ አድርገው ሲያቅፉ ማተደብቆ እያየን ጎረቤት አንቺ ጉደኛ ደግሞ መድኃኔዓለም ሰጠኝ ልትይ ነው? እኔ ነኝ ያስቀመጥኩት አስቀምጪው አለች። አረረረ መድኃኔዓለምን አውቀዋለሁ። መድኃኔዓለም ሰጠኝ ብለሽ ነው አሁን ኤምፔስታል ያልሽው? አዎ የኔ ጌታ ንጉሥ ነው። እና ምንድነው የምትይኝ? እና ከዙፋኑ ወርዶ አመጣልኝ ልትይ ነው እንዴ አለቻት ጎረቤት። አይደለም እናሳ አንቺ አሽከሩ በአንቺ አሽከሩ ልኮልኝ ነው አለች ይባላል።